አፄ ቴዎድሮስን ያክል ጀግና ካራክተር ሰርቼ አገር ልክድ አልችልም። ዋው ይሄ ከልቤ ምክንያቱም አገር ከካድኩማ ከልቤ እየሰራኋቸው አልነበረም ማለት ነው። አፄ ቴዎድሮስን እና እሳቸው ከደሜ ጋር ተዋህደዋልና እሳቸውም ራሱ እዛ እንድኖር የሚፈልጉም አይመስለኝም እና ይሄንን የነገርኳት። ከዛ በኋላ ተመለሱ ወደ ኢትዮጵያ መጣሁ። በመምጣቴ እናንተን ደጋግ ሰው መልካም ሰው ያገኘሁት ስለመጣሁ ነው እውነት ስለመናገር ምን ለማለት ፈልጌ ነው። እግዚአብሔር ያ ይመርጣል። ማየትም መምረጥም ብቻ ሳይሆን ሰው ይሰጣል። እግዚአብሔር ሰው ነው የሚልከው እንጂ ከላይ ምንም አይነት ነገር የሚልከው ነገር የለም። ሰው ግን እዚህ ይመድብልሃል። ስለዚህ አዶናይ የመሰለን ልጅ እኔ ሰጠኝ። በእውነት በጣም ጥሩ ልጅ ነው። ንጹህ ልብ ያለው ነው። ለዚያ ነው ብዙ ነገሮች የሚሳኩለት በንጽህና ስለሚሰራ ነው። በጣም ንጹህ ልብ ያለው ልጅ። በአጠቃላይ የሰው 4 ነጥብ ሰው ነው። በቃ ሰው እንደዚህ አይነት ሰዎች ነው ደግሞ እኛ የምንፈልገው። ሀገሪቱ የሚያስፈልጋት እንደዚህ አይነት ሰው ነው። ንጹህ ሰው በቃ። ስለዚህ ይሄ ቻሌንጅ ሲጀመር በርካታ የመልካምነት ጥግ ያየሁበት ደጋግ ሰዎችን ያየሁበት ነው። እኔ አሁን ለመዘርዘር ራሱ እስከሚያቅተኝ ድረስ ምክንያቱም ለነዚህ ደጋግ ሰዎች ያሸከሙኝ ኃላፊነት ከባድ ነው። ኃላፊነቱ በስራ ነው የሚመልሰው። ትልቅ ስራ ላበረክትላቸው መነሳሳቱን ሰጥቶኛል። ይሄ ቻሌንጅ ለካ በህዝብ ልብ ውስጥ አለው የሚለውን ነገር አይቼበታለሁ። እጅግ በጣም የተገረሙት ከመኪናው ባሻገር ከመኪናው ይልቅ እነዚህ መልካም ሰዎች አግኝቻለሁ። አክባሪን አድናቂን አይቻለሁ። እኔ ቲክቶክ አልጠቀምም ነበር፣ አሁን መጠቀም ጀምሬያለሁ። ቲክቶክ የሰራውን አንድነት መተባበር አይቼዋለሁ። ይህን ቻሌንጅ አንዱ ላይ እንዲመጣ በጣም ጥረት ያደረጉ ቲክቶከሮች ናቸው። በእውነት እኔ የቲክቶክ አድዋ ነው ያየሁት። ከምሬ ነው። የቲክቶክ አድዋ ሁሉም በአንድነት በመተባበር በመተሳሰብ እንደዚህ አይነት ነገር የሚሰሩ ከሆነ አገር የሚቀይሩ ናቸው እነዚህ ወጣቶች። ስለ እውነት ነው የምነግራቸው። የማህበራዊ ሚዲያዎች አገር ይቀይራሉ። የተጣላን አገር ከሀገር እንኳን ያስታርቃሉ። ቦብ ማርሊ እኮ በጊታሩ የተለያዩ ፓርቲዎችን ያስታረቀው በጊታሩ። ስለዚህ እንደዚህ አይነት ማይንድ ያላቸው ወጣቶች አሉ። በእውነት ለኛ መታደል ነው እነዚህ ወጣቶች ማግኘታቸው። ይሄው ፈጥነው እየደረሱልን ነው። በጣም ዝብርቅርቅ ያለ ስሜት የተሰማኝ በእውነት መቆጣጠር የማልችለው ደስታ ነው። ምክንያቱም ከመኪናው ባሻገር የሰው ፍቅር፣ አድናቆት፣ ክብር እሱ ይበልጣል። በእውነት እሱ ከገንዘብ በላይ ነው፣ ከቁሳቁስ በላይ ነው። ከዛ ውጭ ደግሞ የሰጠን ሰው አስቢ። በጣም ብዙ መልካም ሰዎችን ሰጥቶኛል። ደጋግ ሰዎችን ከአዶናይ ጀምሮ እግዚአብሔር ይመርጥሻል። ከላይ ይመርጥሽና መርጦ ዝም አይልም። እግዚአብሔር ሰው ነው የሚሰጥሽ። እሱ ምንም የሚልከው ነገር የለም፣ ሰው ነው የሚልከው። እና
በጣም መቆጣጠር ያልቻልኩት በጣም ደስ ብሎሃል? መኪናውም ጥቁር ነች። ምርጫም ደስ ይላል። ኮንግራ እንኳን ደስ አለህ ብያለሁ። በጣም ደስታዬ ነው። በጣም ደስ ብሎኛል። አሪፍ ሰው ነህ። ፊት ላይ የሚታይ ነገር አለና በፎሎ አግዘሽናል። እኔ የሚያቅሜን አግዤ ነበረ የዛኔ ፎሎወር አልሟላ ሲል 1 2 3 ራይድ እሺ ኪንግ በጣም ደስ ብሎኛል። ኮንግራቹሌሽን በድጋሚ ታንኪ ዩ። ቀደም ስናገር ሰምታችሁ ከሆነ የባለቤቴ ውጤት ትልቁን ቦታ ይዛልና ወጉ ይድረሰኝ እኔም ተንበርክኬ ይስጣል። ዋው አምራ ይዛሬ መስኮቱን አውርድ ተጫዩና ፍሬኑ ፍሬኑ ተጫዩ አይበናት ሱራዬ ያባል ዋው ይገባዋል ጀግናው ዋትስአፕ ብቻ እኔ ደስ ብሎኛል። በጋቢና ግባ እሄዳለሁ። ሰው ሀፒ በጣም ደስ ብሎኛል። ተከብራለሁ በጣም ና በጋቢና በዛ ቦታ እንትን ፈቱለትና ወደ ጋቢና ግባ። ጋቢና ጋር ነው እንቺና ባንቺ በዛ ጋር ትሆኛለሽ ለካሜራና ለሚዲያ እንዲመች ግባታ ጊዜ ገና በዛኛው ጋቢና ግቢ እጄን በወደዚህ ወጣ ታራ አሜን። እግር ቆይ ከኋላ እንግባና እኔ እናንተ ግባ ነው እናወራለን። ውስጥ እናወራለን። አቤት ሱሬ አቤት መብራት በስመ አብ ወመንፈስ ቅዱስ አስገቡልኝ። ኧረ ቦታ ዋናው ሀብታም መሆን አልፈልግም፣ ድሃም መሆንም አልፈልግም። ሀብታም ለመሆን በርካታ አማራጮች ነበሩ፣ ግን ንጽህና ይጎላቸዋል። በእንደዚህ አይነት በአቋራጭ መልኩ ደግሞ ሀብታም ለመሆን ህሊና አይፈቅድም። የተለያየ ዓለም ዞሬያለሁ፣ አውሮፓ፣ አሜሪካ ዞሬያለሁ። መቅረትም አልፈልግም። ባለቤቴ አሜሪካ ሆኜ ስንደዋወል ምን እያሰብክ ነው አለችኝ። አሜሪካ ስላለሁ 1 ዓመት ተኩል ነው የተቀመጥኩትና ምን ታስባለህ አለችኝ። እዚህ እኮ ቲያትር የለም አልኳት። ቲያትር ነው የምወደው እኔ ቲያትርን ጥዬ መኖር አልችልም ብዬ ነገርኳት። በዚህ ላይ አፄ ቴዎድሮስን ያክል ጀግና ካራክተር ሰርቼ አገር ልክድ አልችልም። ይሄ ከልቤ ነው። ምክንያቱም አገር ከካድኩማ ከልቤ እየሰራኋቸው አልነበረም ማለት ነው። ያን አፄ ቴዎድሮስን እና እሳቸው ከደሜ ጋር ተዋህደዋልና እሳቸውም ራሱ እዛ እንድኖር የሚፈልጉም አይመስለኝም እና ይሄንን የነገርኳት። ከዛ በኋላ ተመለሱ፣ ወደ ኢትዮጵያ መጣሁ። በመምጣቴ እናንተን ደጋግ ሰው መልካም ሰው ያገኘሁት ስለመጣሁ ነው። እውነት ስለመናገር ምን ለማለት ፈልጌ ነው፣ እግዚአብሔር ያያል፣ ይመርጣል። ማየትም መምረጥም ብቻ ሳይሆን ሰው ይሰጣል። በእውነት በጣም ትልቁን ስራ ሰርቷል እና ሊመሰገን ይገባል። እኛ የምንታወቅበት ትልቁ ስንሞት ነው ወይም ደግሞ ስንታመም ነው። በልመና ነው የምንታመመው፣ በልመና ነው የምንቀበረው። ዛሬ ግን ያ ታሪክ ሆኗል። ሀሳብ በጣም ከሚገባው በላይ ሀሳብ ገብቶኝ ነበረ። ይሄ ልጅ አሁንም እንደው በልጅነቱ ደም ብዛት እንዳይዘው፣ ስኳር እንዳይዘው በጣም ነበረ ጸሎታችን ከነቤተሰቤ በጣም ምክንያቱም የኔ የነበረው ጊዜ ስቃዩን አውቀዋለሁ። ታስሮም በነበረበት ጊዜ ደግሞ የነበረው ስቃይ ራሴ ይሰማኝ ነበረ። አለመጠየቄ ደግ አድርጌያለሁኝ። ምክንያቱም
መነጋገሪያ መሆን አልፈልግም